ሰርቨር ማለት ምን ማለት ነው? በዛሬ ቪዲዮ የምንመለከተው ብዙዎቻችሁ በሪሲቨራችሁ እያስሞላችሁ ለአመታት የምትጠቀሙበት የኳስ ቻናሎችና የመዝናኛ ቻናሎችን የምትመለከቱበት ምንድን ነው የሚባለው፣ እንዴትስ ነው የሚሰራው፣ የትኞቹ ሪሲቨሮች ይሰራሉ የሚለውን ስለ ሰርቨር በዚህ ቪዲዮ ሙሉ መረጃ ታገኛላችሁ። ይህን ቪዲዮ ሳትመለከቱ የትኛውንም ሪሲቨር መግዛት የለባችሁም። እንደዚሁም ደግሞ የትኛውን ሰርቨር ማስሞላት እንዳለባችሁ መልስ ታገኛላችሁ። አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ነው መወስዳችሁ። ሰርቨር በዋናነት በሁለት ይከፈላሉ። እነዚህ ሰርቨሮች ደግሞ አይኬኤስ እና አይፒቲቪ ይባላሉ። አይኬኤስ እና አይፒቲቪ ማለት ምን ማለት ነው የሚለውን ስንመለከት የመጀመሪያው አይኬኤስ ሰርቨር ማለት ዊዝን ሳተላይት የሚጠቀሙ ማለት ነው። ግዴታ በእነዚህ አይኬኤስ ሰርቨሮችን የምናስሞላ ከሆነ የሚጠቀሙት የሪሲቨሮች ግዴታ እነዛን ቻናሎች ለመመልከት ሳተላይት ያስፈልገናል ማለት ነው። የሆኑ ሳተላይቶች ላይ ሁሉም ላይ በሚባል መልኩ ቻናሎች ይቆለፋሉ። እነዛ ቻናሎች ደግሞ የሚከፍቱት በሰርቨር ይሆናል ማለት ነው። ስለዚህ አይኬኤስ ካለን ግዴታ ሳተላይት ያስፈልጋል። ከሳተላይት በተጨማሪ ደግሞ ኢንተርኔት ኮኔክሽን ሊያስፈልግም ላያስፈልግም ይችላል። ኢንተርኔት ኮኔክሽን ሳያስፈልግ ሰርቨሩ ስለተሞላ ብቻ ቀጥታ የሚሰሩ አሉ። እንደዚሁም ደግሞ በጣም በትንሽ የሆነ ኢንተርኔት ኮኔክሽን ደግሞ የሚፈልጉ ይኖራሉ ማለት ነው። ይሄ አይኬኤስ ማለት ነው። አይፒቲቪ ደግሞ ቀጥታ እነሱ ምንድናቸው? ዊዛውት ሳተላይት ነው፣ ግን ሀይ የሆነ ኢንተርኔት ኮኔክሽን ይፈልጋሉ። ስለዚህ አይፒቲቪዎችን ደግሞ የምንጠቀም ከሆነ ምንም አይነት ኢንተርኔት ኮኔክሽን ይፈልጋሉ፣ ኢንተርኔት ኮኔክሽን ነገር ግን የሳተላይት ምንም አይፈልጉ ማለት ነው። ስለዚህ ሪሲቨራችን አይፒቲቪውን ኮድ ካስሞላን ወይም ሰርቨሩ ከተሞላ በኋላ ፕላስ አሪፍ የሆነ ኢንተርኔት ኮኔክሽን ካለ የዲሽ ገመድ ዲሽ አያስፈልገንም ማለት ነው። ስለዚህ በሁለት እንከፍላቸዋለን። ነገር ግን እነዚህ አይኬኤስ አይፒቲቪዎች እና አይኬኤስ እና አይፒቲቪ ሰርቨሮች አብዛኞቹ ሪሲቨሮች ላይ ሁለቱንም ባንድ የሚሰሩ ሁሉም በሚባል መልኩ አሉ። እንደዚሁም ደግሞ ለአንዱ ብቻ ኮንፈርት የሆኑ አሉ ማለት ነው። ለምሳሌ በአይኬኤስ ሰርቨሮች ደግሞ ስንመለከት እዚህ ጋር ፎሬቨር አለ፣ ፈንካም አለ፣ ቪአይፒ አለ፣ ሲሲካም አለ፣ ጂሸር አለ፣ ሌሎችም በጣም ብዙ የሆኑ ሰርቨሮች አሉ ማለት ነው። እንደዚሁም ደግሞ አሁን ላይ የሬድ ቻናልን የምንመለከትባቸው ሰርቨሮች እነሱም ምንድናቸው? አይኬኤስ ሰርቨር ናቸው። ምክንያቱም ሳተላይት ነው ቻናሎችን የምንመለከትባቸው ማለት ነው። አይፒቲቪ ደግሞ የምንላቸው አፖሎ አይፒቲቪ አለ፣ ማይኪዲ አለ፣ ኢቲቪ ፕሮ አለ፣ ኢቪዥን አለ፣ ሌሎችም አይፒቲቪዎች አሉ ማለት ነው። ስለዚህ እኛ ሀገር ላይ ግን አሁን የጠቀስኳቸውን ሁሉንም እንመለከታለን። እያንዳንዱ ሰርቨር ምንድን ነው የሚሰራው፣ እንዴት ነው የሚሰራው የሚለውን ስለ አፖሎ፣ ስለ ፎሬቨር፣ ስለ ፈንካም የራሱን የቻለ ቪዲዮዎች እንሰራለን ማለት ነው። ነገር ግን እነዚህ አይፒቲቪዎች እና አይኬኤስ ሰርቨሮች በዋናነት እንዴት እንደሚከፈሉ ዛሬ እንድታውቁ ነው የምፈልገው። ከዛ በተጨማሪ ግን እያንዳንዱ ሪሲቨሮች እንደ ደረጃቸው ይለያያሉ ማለት ነው። ለምሳሌ ፈንካም አይኬኤስ ሰርቨርን ሰፖርት የሚያደርጉና ፎሬቨር አይኬኤስ ሰርቨርን ሰፖርት የሚያደርጉ ሪሲቨሮች የምስል ጥራታቸው የቻናል አከፋፈታቸውና ዋጋቸውም ልዩነት አለው ማለት ነው። ፎሬቨር ሰርቨርን የሚጠቀሙ ሪሲቨሮች ሙሉ በሙሉ ኤችቪሲ 265 ናቸው። ስለዚህ ብዙ ቻናሎችን የመክፈት ቻንስ ይኖራቸዋል። የምስል ጥራታቸውም ከኤችዲ የተወሰነ ልዩነት ይኖረዋል ማለት ነው። ፈንካም ጂሸር የሚጠቀሙ ሪሲቨሮች ደግሞ ኤችዲ ሪሲቨሮች ናቸው። ስለዚህ እነሱ ዝቅ የሆነ ኖርማል ሁሉም በሚባል መልኩ ሪሲቨሮች የሚጠቀሙባቸው ናቸው። ሁሉም አይኬኤስ ሰርቨር ላይ ግን የጋራ የምናገኘው አንድ ሰርቨር አለ። እሱም ሲሲካም ይባላል። ይሄኛው ሰርቨር ደግሞ ኢንተርናሽናል ሰርቨር ነው። ስለዚህ ሁሉም ሪሲቨር ላይ ፈንካም የሚጠቀም ላይ ፎሬቨር የሚጠቀም ሪሲቨር ላይ አይኬኤስን ሲሲካምን እናገኘዋለን ማለት ነው። ፎሬቨር የሚጠቀም ከሆነ ፈንካም አይጠቀምም ሪሲቨሩ፣ ፈንካም የሚጠቀም ደግሞ ፎሬቨር አይጠቀም። ይሄ ነው። ልክ በአይፒቲቪ ደግሞ አብዛኞቹ ተመሳሳይ ናቸው። ኢቲቪ ፕሮ፣ ማይኪዲ በሁሉም ሪሲቨሮች አንድ አይነት ናቸው። አፖሎ ግን ይለያያል። አፖሎ 4 እና አፖሎ 5 የሚባል አለ። አፖሎ 5 የምንለው ፎሬቨር ሰርቨሮች የሚጠቀሙ ናቸው። እንደዚህም ደግሞ አፖሎ 4 ደግሞ የምንለው ኖርማል ኤችዲ ሪሲቨሮች ፈንካም የሚጠቀሙ ሪሲቨሮች ይሆናሉ ማለት ነው። ከዛ በተጨማሪ ኢቪዥን አይፒቲቪ ደግሞ የምንለው እነዚህ የፈንካም እና ፎሬቨር የማይጠቀሙ ሪሲቨሮች ላይ እነሱ ላይ የሚሰሩ የሰርቨር አይነቶች ናቸው። ስለዚህ እነዚህ አይፒቲቪዎች ይሆናሉ ማለት ነው። የትኛው ሪሲቨር ይሻላል የሚለውን ስንመርጥ ከነዚህ ሰርቨሮች ውስጥ እኛ ሪሲቨሮችን ስንገዛ ፈንካም ከሚጠቀም የበለጠ እኛ መግዛት ያለብን ምን አይነት ነው? ፎሬቨር ሰርቨሮችን የሚጠቀሙ ሪሲቨሮችን ብንገዛ የተሻለ ነው።
ምክንያቱም መጀመሪያ ላይ እንደነገርኳቸው ፎሬቨር ሰርቨር የሚጠቀሙ ሪሲቨሮች HVC 265 እና 4K ናቸው። ስለዚህ የተሻሉ ቻናሎችን የመክፈት እንደዚሁም ደግሞ የተከፈቱ ቻናሎችን ስቴቢሊቲናቸው ወይም ደግሞ ቀጣይነታቸውን ለማረጋገጥ ከፈንካም የበለጠ ስትሮንግ ስለሆኑ ፎሬቨር ናቸው። ከፎሬቨርም ከፈንካም ደግሞ የሚበልጥ አንድ IKS ሰርቨር አለ። እሱ ምንድነው VIP ሰርቨር የሚባለው። ስለዚህ VIP ሰርቨር ደግሞ በፈንካም በሚቀበሉ ሪሲቨሮችም በፎሬቨር በሚቀበሉ ሪሲቨሮችም መሞላት የሚችል መስራት የሚችል ልክ እንደ ፎሬቨር እና እንደ ፈንካም ሁሉ የተወሰነ ኢንተርኔት ኮኔክሽን ብቻ የሚፈልግ በዛም ሳተላይቶችን ግዴታ ሰርተን መጠቀም የምንችልበት VIP ሰርቨር ነው። ስለዚህ ይሄ ነው ለዛሬ። በዚህ ቪዲዮ ደግሞ በዋናነት ይሄ መረጃ ካገኛችሁ በኋላ ሪሲቨሮችን ስትገዙ የትኛው ፎሬቨር ነው፣ የትኛው ፈንካም ነው፣ የትኛው ማይኪዲ እና ኢቲቪ ፕሮ ይሰራል፣ የትኛው ደግሞ ኢቪዥን IPTV ይሰራል የሚለውን ሪሲቨሮችን ማወቅ ይጠበቅባችኋል። ይሄንን ደግሞ አገራችን ላይ ሁሉንም እነዚህን የጠቀስኳቸውን የሚሰራ የትኛውም ሪሲቨር የለም። ኢቪዥን እየሰራ አፖሎ የሚሰራ የለም። ፎሬቨር እየሰራ ፈንካ የሚሰራ የለም። ሲጀመር የትም ቦታ ላይ እኛ ሀገርም ብቻ ሳይሆን ከኛ ሀገርም ውጭ ባሉ ሪሲቨሮች ፎሬቨር እየሰራ ፈንካም አይሰራም። ምክንያቱም ፎሬቨር ከፈንካም በላይ ስለሆነ ማለት ነው። ነገር ግን እነዚህ ሰርቨሮች አሁን ካወቅናቸው እነዚህ ደግሞ ፈንካም የሚቀበሉ ሪሲቨሮች ለምሳሌ ላይፍ ስታር ፈንካም የሚቀበል ሪሲቨር አለ፣ ፎሬቨር የሚቀበል ሪሲቨር አለ። ሞዴሎቹ የትኛቸው ነው የሚለውን ማወቅ ያስፈልጋል። እንደዚሁም LG ሪል ስታር እያሉ ሌሎችም የሪሲቨር ሞዴሎች ፈንካም የሚቀበሉ አሉ፣ ፎሬቨር የሚቀበሉ አሉ። ስለዚህ እነዚህን ደግሞ መለየት ያስፈልጋል። እነዚህን በቴሌግራም ቻናላችን ላይ ፈንካም የሚቀበሉ የሪሲቨር ሞዴሎችን እንደዚሁም ደግሞ ፎሬቨር የሚቀበሉ የሪሲቨር ሞዴሎችን አፖሎ፣ ማይኪዲ፣ ኢቲቪ ፕሮ፣ ኢቪዥን እነዚህን ሁሉንም የሪሲቨር ሞዴሎች ቴሌግራም ቻናላችን ላይ ስላስቀመጠን እነዛን ቴሌግራም ቻናላችን ላይ በመሄድ ጆይን በማድረግ መረጃዎችን ማግኘት ትችላላችሁ ማለት ነው። የዛሬ ቪዲዮ ስለ ሰርቨር የተሻለ እውቀት እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ ደግሞ ከቪአይፒ ጀምረን ሁሉንም አሁን የጠቀስኩላቸውን ሰርቨሮች እንዴት መጠቀም እንችላለን፣ እነዚህ ሰርቨሮችስ ምን ምን ነገሮችን ይከፍቱልናል፣ ምን አይነት ጥቅሞችን ማግኘት እንችላለን የሚለውን እያንዳንዱን በነፃ በዚህ የዩቲዩብ ቻናል ላይ በቀጣይ ቪዲዮዎችን የምንሰራ ይሆናል። ፕሊስ አሁን ላይ ግን የቴሌግራም ቻናላችንን ጆይን በማድረግ የሪሲቨሮቹንም ማወቅ ትችላላችሁ። ከዛ በተጨማሪ ደግሞ ዩቲዩብ ውጭ አዳዲስ የምንለቃቸውን መረጃዎችን በፍጥነት እናንተ ማግኘት ትችላላችሁ ማለት ነው። ቀጣይ አሁን ላይ የነገርኳችሁን ሙሉ መረጃ በበለጠ መልኩ እያንዳንዱ የምንመለከተው ይሆናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በዚህ ቪዲዮ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።